ዱንያ ላይ ላኢላሃ ኢላላህ ሲል የነበረ ሰው ነገር ግን በቀሪ ህይወቱ በወንጀል የተጨማለቀ ከሆነ በዛ ወንጀሉ ጌታ አላህ እሳት ላይ ቢቀጣውም መጨረሻ ላይ በላኢላሃ ኢላላህ ሰበብ የጎመን ዘር ፍሬ የምታክል ኢማን እንኳ ቢሆንም ያለው ከእሳት ያወጣዋል። ማን ነው ያዳነው ሲባል ላኢላሃ ኢላላህ። ላኢላሃ ኢላላህ የነቢያቶች ሁሉ ዳዕዋ ነው። ይሄን ዳዕዋ ሳያደርግ ነብይ ሆኖ የተመረጠ አንድም የለም። አጠቃላይ መልእክተኞች ይሄን ሊያስተምሩ ነው መጀመሪያ ወህይ የሚወርድላቸው። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይህ አነሁ ላኢላሃ ኢላ አና ፈዕቡዱን ነው የሚለው። ከኔ በስተቀር በእውነት የሚመለክ አምላክ የለምና እኔን ተገዙኝ በማለት በላኢላሃ ኢላላህ ወህይ መልእክት ብናወርድለት እንጂ ይሄ መልእክት ሳይወርድለት ካንተ በፊት ነብይም ሆነ ረሱል ሆኖ ወደ ህዝቦቹ የተላከ አንድም የለም ነው የሚለው። ተግባባን? የላኢላሃ ኢላላህ ደረጃ ነው። ላኢላሃ ኢላላህ ምስክርነቷ እጅግ ታላቅ ከመሆኑ የተነሳ ከማንም በፊት ቀድሞ የመሰከረው ጌታ አላህ ራሱ መሆኑ እኛም ሳንመሰክር ነቢያትም ሳይመሰክሩ መላእክትም ከመመስከራቸው በፊት አላህ ራሱ ነው ስለ ራሱ ላኢላሃ ኢላላህ ብሎ የመሰከረው። የጉዳዩን ታላቅነት አጽንኦት ለመስጠት ነው። ከጌታ አላህ ውጪ ሌላ አላህ ኑሮ አይደለም። ሸሂደ አላሁ አነሁ ላኢላሃ ኢላሁ በማለት መጀመሪያ የመሰከረው እሱ ነው። ቀጥሎ ነው ወልመላኢካ መላእክት መሰከሩ። ወኡሉል ዒልም የእውቀት ባለቤት የሚባሉት ነቢያቶች ተከታዮቻቸው ሙእሚኖች በሶስተኛ ደረጃ የመሰከሩት ማለት ነው። ይሄ ማለት ላኢላሃ ኢላላህ በልባችን ውስጥ መቆየት አለበት። ላኢላሃ ኢላላህ ኢማን ማደሻ ነው። ሰሃቦችን ረዲየላሁ ዐንሁም ጀድዱ ኢማነኩም አሉ ረሱል ሰለላሁ ዐለይሂ ወሰለም፣ ኢማናችሁን አብዴት አድርጉት አድሱት። ሰሃቦች ግራ ገብቷቸው ወከይፈ ኑጀድዱሃ እንዴት አድርገን ነው ኢማናችንን የምናድሰው ሲሉ ቃለ ሰለላሁ ዐለይሂ ወሰለም አክሲሩ ሚን ቀውሊ ላኢላሃ ኢላላህ ላኢላሃ ኢላላህ የሚለውን የምስክርነት ቃል እንደ ዚክር ተጫወቱት አብዙታል። ስለዚህ ላኢላሃ ኢላላህ ፈአዕላሃ ቀውሉ ላኢላሃ ኢላላህ ከነዚህ 60 ከምናምን 70 ከምናምን ከሚደርሱ የኢማን ክፍልፍሎች ትልቁን ቦታ የሚይዘው የላኢላሃ ኢላላህ ምስክርነት ነው። ወአድናሃ ዝቅተኛውስ የኢማን ክፍል የትኛው ነው ሲባል ኢማጠቱል አዛ ኢማጠቱ ማስወገዱ ነው። ምንን አልአዛ የሚያስቸግር የሚያውክን ነገር አን ጠሪቅ ከመንገድ ሲባል ከተላላፊዎች ላይ አዛ እንዳያረጋቸው ድንጋይም የጠርሙስ ስባሪ የሙዝ ልጣጭ የመሳሰሉት ሰውን በሰላም እንዳይሄድ የሚያውኩ ችግር ሊያደርሱ ይችላሉ የተባሉ ነገሮችን ከመንገድ ላይ ስንሄድ ካገኘናቸው እነሱን አንስቶ ወደ አንድ ጥግ መወርወሩ በራሱ የምን ክፍል ነው? የኢማን ክፍል ነው። መንገድ ላይ የወደቀን አዛ የሚያረግን ነገር ማንሳቱ የኢማን ክፍል ከሆነ ከመነሻው መንገድ ላይ አለመጣሉ ደግሞ የተሻለ የኢማን ክፍል ነው ማለት ነው። እየሄድን ከጓደኞቻችን ጋር ስንጫወት ያምረናልና ሙዝ ገዝተን በኪሎ ልንበላ ብርቱካንም እየላጥን ልንጠቀም እንችላለን። እንደዚህ አይነት ልጣጫቸው የማይበሉ የሚጣሉ ነገሮችን በምንገለገልበት ሰዓት የወደቀን ማንሳት ከኢማን ክፍል ከሆነ አለመጣሉም ኢማን ነውና የምንጥልበትን ቦታ መምረጥ አለብን። ዙባላ ካገኘን ማለትም ጋርቤጅ እዛ ቆሻሻ መጣያ ላይ ካልሆነ የሆነ ጉድጓድ ቱቦ እየመረጥን እኛም ሰዎች አዛ እንዳይሆኑ አለመጣልን የኢማን ክፍል አድርገን ልንቆጥር ይገባል። ወልሐያ አሉ ሸይኹ ቀጠሉና ሐያ ማድረግ በራሱ ሹዕበቱን አንድ ክፍል ወይም ቅርንጫፍ ነው። ሚነል ኢማን ከኢማን የሆነ ምንድነው ሐያ? ቀጥታ ጥሬ ቃል ፍቺው ይከብዳል። አማርኛ አቻ ቃል አይኖረውም። ለምሳሌ ማፈር ነው ስንል እፍረት በአማርኛችን የተወደደበትም የተወገዘበትም ቦታ ሊኖር ይችላል። በሐቅ ጉዳይ ማፈር የለም። ስለዚህ ምን ለማለት ነው ሲባል ጥሬ ቃሉ የሚተካውን ለማግኘት ይከብዳል። ግን ሸሪዓዊ ፍቺው ሐያ ምንድነው? ኹሉቁን ስነ ምግባር ነው። ሐያ ማለት ምን አይነት ስነ ምግባር? ረፊዑን ከፍ ያለ የብዓቱ የሚቀሰቅስ አላ ፊዕሊል ኸይር መልካም ነገር እንድንሰራና ወጅቲናቢል ቀቢዕ አስቀያሚ ነገርን እንድንርቅ ከውስጣችን የሚቀሰቅሰን ፕሮቮክ የሚያደርግ ባህሪ ካለ ያ ባህሪ ነው ሐያ የሚባለው።
መጥፎ ነገር ስትሰማ ያንን ነገር እንድታሳልፈው ላለመስማት ራቅ እንድትል ወይ እንዳትሰራ አንተን የሚያቅብህ ለኸይር ነገር የሚያነሳሳ አድርግ የሚል ውስጣዊ ባህሪ ካለ ያ ባህሪ ምን ይባላል? ሐያ ተብሎ ይጠራል። ይሄ ነው የሐያ ጉዳይ። ስለዚህ በውስጥህ እንዲህ አይነት ሐያ መኖሩ ራሱ አንድ የኢማን ክፍል ነው። ሰውየው ኢማን አለው ማለት ነው። ምንም ሐያ ከሌለውስ መጥፎ ሲሰራ ማይቆጣ ወይ እሱ መጥፎ ሲሰራ ምንም የማይመስለው መልካም ለመስራት ምንም የሚያነሳሳ ልብ ከሌለው ኢማኑ ሞቷል ማለት ነው። ቢያንስ እንኳን ለመልካም የሚገፋፋ መጥፎን ነገር ሲያስብ ተው እንጂ አላህን ፍራ የሚል ውስጣዊ ባህሪ ከተላበሰ ግን የኢማን አንድን ክፍል ይዟል እንደማለት